የፖለቲከኛው ጃዋር መሐመድና የጌታቸው ረዳ የመልስ ምት ከትናንት ጀምሮ እንደቀጠለ ነው። ጃዋር ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለ ይጠቁማል ይላል። አቶ ጌታቸው ረዳ ደግሞ ለጃዋር መሐመድ የሰጡት ምላሽ ይህን ይመስላል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ትናንት ምሽት ለፖለቲከኛ ጃዋር መሐመድ ጠንከር ያለ ምላሽ ሰጥተዋል። እንኳን ደስ አለህ ወንድም ጃዋር፣ በጠቅላይ ሚኒስትሩ ላይ ያለህን የግል ተቋሙ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር አዳብለ የምታቀርብበት መንገድ በእውነት የሚደነቅ ነው። ገዢውን ፓርቲ መጥላት በገዢው አካል ፖለቲካና በመንግስት ወይም ብሔራዊ ጥቅሞች መካከል ያለውን ልዩነት ከመለየት ነጻ አያደርግህም። ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ቆይተሃል። የምታሰራጫቸው አንዳንድ ዘገባዎች ወይም የምታጋራቸው ሀሳቦች በራሳቸው ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን የኢትዮጵያን ስሌቶች እየቀረጹ ካሉ ሰፋ ያሉ ስልታዊ ሁኔታዎች ውጪ ነጥለህም ታቀርባቸዋለህ። እውነታዎች ከቅርጽና ስልት ተነጥለው ሲቀርቡ በቀላሉ አሳሳች ወደሆነ ትረካ ሊቀየሩ ይችላሉ። በከባድ ጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ ኢትዮጵያ እንደተገብሮ ተመልካች መሆን አለባት ብለህ በቅንነት ታምናለህ? በሱዳን እየታየ ያለው አሳዛኝ ሁኔታ በባዕድ ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደድ ረገድ ኢትዮጵያ ልዩ አይደለችም። እንዲያውም ከማንኛውም የክልሉና ከዚያም ውጭ ካሉ ሀገሮች በሱዳን አለመረጋጋት ምክንያት የከፋ ጉዳት የሚደርስባት ኢትዮጵያ ናት። በቀጥታ የሚመለከታትና ዋጋ የምትከፍልበት ጉዳይ አላት። ግብጽና ሌሎች የክልሉ ተዋናዮች ገለልተኛ አሻጋሪዎች አይደሉም። ይልቁንም ለሚፈልጉት ተፋላሚ ወገን እንዲያዳላ የግጭቱን አቅጣጫ በንቃት እየቀረጹ ነው። ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለህ ይጠቁማል። በውክልና ፉክክር፣ ድንበር ተሻጋሪ የደህንነት ስጋቶችና በአገር መካከል እኔ ካላሸነፍኩ አንተ መሸነፍ አለብህ በሚባልበት ፍጥጫ በሚታወቅ ቀጠና ውስጥ እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁንም ተጋላጭነት ነው። የሀገር ዋና ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ፍልስፍና ብቻ የመካከል እድል የላቸውም። በእንዲህ ያለ አካባቢ የሞራል ልዕልናን ለማሳየት መሞከር በስሜት ደረጃ እርካታም ሊሰጥ ይችላል። ነገር ግን ስልታዊ አካሄድ አይደለም። ፖሊሲን መተቸት ተገቢ ነው። ሆኖም ግን አንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት ስለመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ በትንታኔ ፋንታ የፓርቲ ቂምን የመተካት አደጋም አለው። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በመንግስት ወይም በሀገር ተቋም ላይ ሁሉንም አውዳሚ የሆነ አቋም ከመያዝም መቆጠብ አለበት። መንግስታት ቢቀያየሩም ስልታዊ መልክዓ ምድራዊ እውነታዎች ግን ቋሚ ናቸው። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች ለጊዜው ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። ተአማኒነት ያለው አማራጭ ኃይል ደግሞ እነዚህን ሁለት ነገሮች የመለየት ብቃቱን ማሳየት ይኖርበታል። እስካሁን ግን አንተ ይህን ልዩነት ለማድረግ የከሸፈ በሚመስል ሁኔታ አቅም እንደሌለህ አሳይተሃል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ትናንት ምሽት ለፖለቲከኛ ጃዋር መሐመድ መልሳቸውን ሰጥተዋል።